ጤና ይስጥልኝ። የሳይበር ስጋቶች በየቀኑ እየጨመሩ ባሉበት ወቅት የሳይበር ደህንነት ምን ያህል ወሳኝ እንደሆነ ያውቃሉ? ይህ አዲስ የተከፈተ ቻናል ስለሆነ እናንተ የሳይበር ደህንነትና የተለያዩ ፕሮግራሚንግ ቋንቋዎች መማር ለምትፈልጉ ሁሉ ጠቃሚ መረጃዎችን ለማቅረብ ተከፍቷል። እባካችሁን ይህንን ቪዲዮ በመመልከት ሰብስክራይብ በማድረግ እና ሼር በማድረግ ለሌሎችም እንዲደርስ የበኩላችሁን አስተዋጽኦ እንድታደርጉልን በትህትና እንጠይቃለን። አሁን ወደ ትምህርታችን እንለፍ። በዚህኛው ቪዲዮአችን የሳይበር ደህንነት አስፈላጊነትን እንማማራለን። የመጀመሪያ ርዕሳችን የሚሆነው የሳይበር ደህንነት አስፈላጊነትን መረዳት ይሆናል ማለት ነው። የሳይበር ደህንነት ከቴክኒካል ስጋትነት አልፎ የመሰረታዊ ንግድ እና ማህበራዊ ግዴታ ነው። ዓለማችን እያደገች ስትሄድና እርስ በእርስ እየተገናኘች በምትሄድበት መጠን የሳይበር ጥቃቶች የሚያስከትሉት ጉዳት በከፍተኛ ደረጃ እየጨመረ ነው። የሳይበር ደህንነት አስፈላጊነት መረዳት ደግሞ በኢቲካል ሰርጎ ገብ ለመሆንና ደህንነቱን የጠበቀ ዲጂታል ዓለም ለመፍጠር የመጀመሪያው እርምጃ ነው። ይህ ትምህርት የሳይበር ደህንነት ወሳኝ የሆኑባቸውን ዋና ዋና ምክንያቶች የሚመረምር ሲሆን ቸል በሚባልበት ጊዜ ለሚከሰቱ ወይም ደግሞ ሊከሰቱ የሚችሉትን መዘዞች ለማሳየት እውነተኛ በዓለም ላይ የተከሰቱ ምሳሌዎችንና ሃይፖቴቲካል ሴናሪዮስ ወይም ግምታዊ ሁኔታዎችን ይዳስሳል ማለት ነው። የሳይበር ደህንነት ለምን ወሳኝ ነው? የሳይበር ደህንነት የኮምፒውተር ስርዓቶችን፣ ኔትወርኮችን እና መረጃዎችን ከዲጂታል ጥቃቶች የመጠበቅ ተግባር ነው። እነዚህ ጥቃቶች ብዙውን ጊዜ የሳይበር ስጋቶች ተብለው የሚጠሩት እንደ ማልዌር፣ ፊሺንግ፣ ራንሰምዌር እና ዲናያል ኦፍ ሰርቪስ ጥቃቶች ያሉ ብዙ ቅርጾችን ሊይዙ ይችላሉ። የሳይበር ደህንነት አስፈላጊነት በሁሉም የህይወት ዘርፎች ከግል ግንኙነቶች እና መዝናኛ እስከ ወሳኝ መሰረተ ልማትና ሀገራዊ ደህንነት ድረስ በቴክኖሎጂ ላይ ከሚደረገው ጥገኝነት መጨመር የመነጨ ነው። ሚስጥራዊ መረጃን መጠበቅ የሳይበር ደህንነት ወሳኝ ከሆኑባቸው ዋና ዋና ምክንያቶች አንዱ ሚስጥራዊ መረጃዎችን መጠበቅ ነው። ይህ እንደ ስሞች፣ አድራሻዎች፣ ማህበራዊ ዋስትና ቁጥሮች እና የፋይናንስ ዝርዝሮች ያሉ የግል መረጃዎችን ያካትታል። ንግዶቹም ብዙ ሚስጥራዊ መረጃዎችን ይይዛሉ። ይህም የደንበኛ መረጃን፣ የንግድ ሚስጥሮችን እና የአእምሮአዊ ንብረትን ጨምሮ ያካትታል። የመረጃ ጥሰት የገንዘብ ኪሳራን፣ የስም ማጥፋትንና ኢቨን በህጋዊ ተጠያቂነቶችን ጨምሮ ከባድ መዘዞችን ሊያስከትል ይችላል ማለት ነው። ለምሳሌ የጤና እንክብካቤ መረጃ ጥሰትን እንመልከት። አንድ ሆስፒታል በራንሰምዌር ጥቃት ቢሰነዘርበት የህመምተኞቹን መዝገቦች ኢንክሪፕት ያደርጋል ማለት ነው። ሀከሩ የህመምተኞችን መረጃዎች ኢንክሪፕት አድርጎ ይወስዳል ማለት ነው። አጥቂዎቹ የመረጃ መዳረሻውን ወይንም ደግሞ የወሰዱትን ኢንክሪፕት ያደረጉትን ነገር ለመመለስ ራንሰም ክፍያ ይጠይቃሉ ማለት ነው። ያንን መረጃ ለመመለስ ምን ይጠይቁታል? ሆስፒታሉ ማለት ነው ብር እንዲከፍላቸው ይጠይቁታል ማለት ነው። ሆስፒታሉ ራንሰም ክፍያውን ቢከፍል መረጃውን እንደሚመለስለት ምንም ዋስትና የለውም ማለት ነው። ሀከሮቹ ሊከዱ ይችላሉ ማለት ነው፣ ላይመልሱም ይችላሉ ማለት ነው። እናም ሆስፒታሉ የህመምተኞቹን ግላዊ ሚስጥር ባለመጠበቁ የቁጥጥር ቅጣት ይጠብቀዋል ማለት ነው። ሆስፒታሉ ለመክፈል እምቢተኛ ከሆነ ደግሞ
የህመምተኛ እንክብካቤ በእጅጉ ሊጎዳ ይችላል ማለት ነው እና የሆስፒታሉ ስም በዛው ልክ ሊጠፋም ሊጎዳም ይችላል ማለት ነው። ሁለተኛ ምሳሌ እንመልከት። የፋይናንስ መረጃ ስርቆት። አንድ ሰርጎ ገብ ወይም ደግሞ ዳርክ ሃከር የባንክ ደንበኛን ዳታቤዝ ውስጥ ገብቶ የክሬዲት ካርድ ቁጥሮችን እና ሌሎች የፋይናንስ መረጃዎችን ይሰርቃል። ባንኩ የተጎዱ ደንበኞችን ማሳወቅ፣ አዲስ የክሬዲት ካርዶችን መስጠትና የተጭበረበሩ ክፍያዎችን መመለስ ይኖርበታል ማለት ነው። ባንኩ በተጨማሪ ሊኖሩት የሚችሉት ክሶችና የቁጥጥር ቅጣቶች ይገጥሙታል ማለት ነው። ሃይፖቴቲካል ሲናሪዮ እንመልከት። አንድ አነስተኛ የመስመር ላይ የችርቻሮ ንግድ ወይም ደግሞ ኦንላይን ሾፒንግ ኦንላይን አክቲቪቲስ የምንለው ማለት ነው። የመስመር ላይ ችርቻሮ ንግድ ማለት ኦንላይን የሚደረጉ ግብይቶች ወይም አክቲቪቲዎች ማለት ነው። የደንበኞችን መረጃ የክሬዲት ካርድ መረጃን ጨምሮ በቂ የደህንነት እርምጃዎች ሳይኖሩት ያንን ነገር ቢጀምር አንድ ሰርጎ ገብ ይህንን ተጋላጭነት ተጠቅሞ ያንን የችርቻሮ ድር ጣቢያ ምን ያደርጋል ማለት ነው? መረጃውን ይሰርቃል ማለት ነው። ስለዚህ ይህ ኦንላይን ሾፒንግ ወይም ደግሞ የመስመር ላይ የችርቻሮ ንግድ በገንዘብ ኪሳራ ይደርስበታል። በስም ማጥፋት ምክንያት ምን ሊደረግ ይችላል ማለት ነው? ሊከሰስ ይችላል፣ እንዲዘጋም ጭምር ሊገደድ ይችላል ማለት ነው። የንግድ ቀጣይነትን ማረጋገጥ። የሳይበር ጥቃቶች የንግድ ስራዎችን ሊያስተጓጉሉ ይችላሉ። ይህም የገንዘብ ኪሳራን፣ ስም ማጥፋትን ጨምሮ ያስከትላል ማለት ነው። የተሳካ ጥቃት ወሳኝ ሲስተሞችን ሊዘጋ፣ ሰራተኞች እንዳይሰሩ ሊያደርግ እና የአቅርቦት ሰንሰለቶችን ሊያስተጓጉል ይችላል ማለት ነው። የሳይበር ደህንነት እርምጃዎች በድርጅቶቹ እንደዚህ ያሉ መቆራረጦችን አደጋ ለመቀነስና የንግድ ቀጣይነትን ለማረጋገጥ ይረዳሉ ማለት ነው። ሳይበር ደህንነት ዋነኛ ዓላማውም ይሄ ነው ማለት ነው። አንድ ምሳሌ እንመልከት። በፋብሪካ ላይ የራንሰምዌር ጥቃት ቢካሄድ አንድ ፋብሪካ በራንሰምዌር ጥቃት ቢሰነዘርበት ይህም ወሳኝ ሲስተሞችን ኢንክሪፕት በማድረግ ምርትን እንዲያቆም ያስገድደዋል ማለት ነው። ፋብሪካው ከደንበኞች የሚመጣለትን ትዕዛዞች መጠበቅ ወይም ማሟላት አይችልም ማለት ነው። ይህም የገንዘብ ኪሳራን እና ለደንበኞች የኦርደር መዘግየቶችን ያስከትላል ማለት ነው። ሌላ ምሳሌ እንመልከት። በኢኮመርስ ድር ጣቢያ ላይ የዲዲኦኤስ ጥቃት ተፈጸመ ብለን እናስብ። ዲዲኦኤስ ተብሎ የሚጠራው ጥቃት ምንድነው? ዲስትሪቢዩትድ ዲናያል ኦፍ ሰርቪስ በመባል የሚታወቀው የጥቃት አይነት ነው ማለት ነው። ስለዚህ ይህ ድር ጣቢያው በትራፊክ እንዲጥለቀለቅ በማድረግ ለህጋዊ ተጠቃሚዎች ለከስተመሩ ማለት ነው የሚፈልገው ነገሮች እንዳይገኙ ያደርጋል ማለት ነው። ስለዚህ በዚህ ጊዜ ምን ይሆናል ማለት ነው? ኢኮመርስ ምን ያደርጋል ማለት ነው? ሽያጮችን ያጣል ማለት ነው። ስም ማጥፋትም ይደርስበታል ማለት ነው ከከስተመሩ በኩል። እስቲ ሌላ ሃይፖቴቲካል ሴናሪዮ እንመልከት። አንድ ክላውድ ሰርቪስ አቅራቢ ከፍተኛ የሆነ የሳይበር ጥቃት አጋጠመው ብለን እናስብ። ይህ በእነሱ መሰረተ ልማት ላይ ለሚተማመኑ በሺዎች ለሚቆጠሩ ንግዶች አገልግሎቶች እንዲቋረጡ ያደርጋል ማለት ነው። ንግዶች መረጃዎቻቸውን እና አፕሊኬሽኖቻቸውን ማግኘት አይችሉም ማለት ነው። ይህም ከፍተኛ የሆነ የገንዘብ ኪሳራና የአሰራር መቆራረጦችን ያስከትላል ማለት ነው። ወሳኝ መሰረተ ልማትን መጠበቅ which means ሴንሲቲቭ የሆኑ ኢንፍራስትራክቸሮችን ምን ማድረግ ነው ማለት ነው? መጠበቅ ማለት ነው። የሳይበር ደህንነት እንደ የኤሌክትሪክ ኃይል አውታሮች፣ የውሃ ማጣሪያ ተቋማቶች፣ የትራንስፖርት ስርዓቶች ያሉ ወሳኝ መሰረተ ልማቶችን ለመጠበቅ
አስፈላጊ ነው ማለት ነው። በወሳኝ መሰረተ ልማት ላይ የተሳካ የሳይበር ጥቃት ሰፊ የኃይል መቆራረጥን፣ የውሃ ብክለትን፣ የትራንስፖርት መቆራረጦችን ጨምሮ ከባድ የሚባሉ መዘዞችን ሊያስከትል ይችላል ማለት ነው። እንደ ምሳሌ በኤሌክትሪክ ኃይል አውታሮች ላይ ሳይበር ጥቃት ቢፈጸም አንድ ሰርጎ ገብ የኤሌክትሪክ ኃይል አውታር ለቁጥጥር ስርዓቶች ላይ ገብቶ ሰፊ የሆነ የኃይል መቆራረጥን ሊያስከትል ይችላል ማለት ነው። የመብራት መቆራረጦችን፣ ንግዶችን፣ ሆስፒታሎችን እና ሌሎች ወሳኝ የሆኑ አገልግሎቶችን መብራት ላይ ዲፔንድ የሚሆኑ አገልግሎቶችን ሊያቋርጥ ይችላል ማለት ነው። ይህም ከፍተኛ የሆነ ኢኮኖሚያዊና ማህበራዊ መስተጓጎልን ያስከትላል ማለት ነው። በውሃ ማጣሪያ ተቋም ላይ የሳይበር ጥቃት ተፈጸመ ብለን እንበል። በውሃ ማጣሪያ ተቋም ላይ የአንድ ሰርጎ ገብ ጥቃት ሲፈጽም በውሃ አቅርቦት በኩል ያሉትን በሙሉ ምን ያደርጋል ማለት ነው? ያበላሻቸዋል ማለት ነው። ላይክ የኬሚካል መጠኑን ይለዋውጣል። ህዝቡ እንዲበከልና የጤና ስጋት እንዲደርስበት ሊያደርግ ይችላል ማለት ነው። አንድ ሃይፖቴቲካል ሲናሪዮ እንጨምር። አንድ ሰርጎ ገብ ሰልፍ ድራይቪንግ ካርስ ሲስተም ውስጥ ገብቶ የተለያዩ አይነት አደጋዎችን እንዲከተሉ ማድረግ ይችላል ማለት ነው። ሞትን፣ ሰፊ ሽብርን መፍጠር ይችላል ማለት ነው። ሰልፍ ድራይቪንግ ካር ማለት ራሳቸውን በራሳቸው የሚነዱ መኪናዎች ማለት ነው። ሀገራዊ ደህንነትን ማስጠበቅ። የሳይበር ደህንነት ሀገራዊ ደህንነትን ለማስጠበቅ ወሳኝ፣ እጅግ በጣም ወሳኝ ነገር ነው። የሀገር መንግስታት እና የአሸባሪ ቡድኖች ምስጢራዊ መረጃዎችን ለመስረቅና ወሳኝ መሰረተ ልማቶችን ለማስተጓጎል እና ፕሮፓጋንዳ ለማሰራጨት የሳይበር ጥቃቶችን ይጠቀማሉ። ጠንካራ የሳይበር ደህንነት እርምጃዎች ሀገራዊ ጥቅሞችን ለመጠበቅና የሳይበር ጦርነትን ለመከላከል አስፈላጊ ናቸው። አንድ ምሳሌ እንመልከት። የስለላ ተግባር የውጭ መንግስት ከሀገር ውስጥ የመንግስት ኤጀንሲዎች እና የመከላከያ ተቋራጮች ምስጢራዊ መረጃዎችን ለመስረቅ የሳይበር ጥቃቶችን ይጠቀማል። የተሰረቀው መረጃ ወታደራዊ ሊሆን ይችላል ወይም ኢኮኖሚያዊ ሊሆን ይችላል። ለሰረቀው ወይም ደግሞ ለውጭ ሀገሩ መንግስት ጥቅም ሊያገለግል ይችላል ማለት ነው። መንግስታት አታኪንግን እንደ ቱል ይጠቀሙታል ማለት ነው። ሁለተኛ ምሳሌ እንመልከት። የሐሰተኛ መረጃ ዘመቻዎች የውጭ መንግስት ማህበራዊ ሚዲያ እና ሌሎች የመስመር ላይ መድረኮችን በመጠቀም ሐሰተኛ መረጃዎችንና ፕሮፓጋንዳዎችን ማሰራጨት ይችላል ማለት ነው። ይህ ለምን ያገለግለዋል? የህዝብ አስተያየቶችን ለመቆጣጠርና ዲሞክራሲያዊ ተቋማትን ለማዳከም ይጠቅመዋል ማለት ነው። ወይም ደግሞ ይሞክርበታል ማለት ነው። ይህን ቴክኒክ ተጠቅሞ ሌላ አንድ ተጨማሪ እንመልከት። አንድ የአሸባሪ ቡድን በአንድ ሀገር የፋይናንስ ስርዓት ላይ የሳይበር ጥቃት ፈጸመ። ይህም የባንክ አገልግሎቶችን ማስተጓጎል እና ኢኮኖሚያዊ ትርምሶችን በዛች ሀገር ላይ ሊያስከትል ይችላል ማለት ነው። እየተለዋወጠ ያለው የስጋት ገጽታ በተከታታይ እየተለዋወጠ ነው። አዳዲስ የሳይበር ስጋቶች ሁልጊዜም ብቅ ይላሉ። ሰርጎ ገቦች ይበልጥ እየተራቀቁ ሲሆን የደህንነት እርምጃዎችን ለማለፍ ይበልጥ የላቁ ቴክኒኮችን እየተጠቀሙ ይልቁ ከቅርብ ጊዜ ስጋቶችና ተጋላጭነቶች ጋር ወቅታዊ መሆንና እነርሱን ለመከላከል ተገቢ የሆነውን የደህንነት እርምጃዎችን መተግበር አስፈላጊ ነው ማለት ነው። የሳይበር ስጋት አይነቶች ምንድን ናቸው? የመጀመሪያው ማልዌር ነው።
ይህ ማልዌር ማለት ተንኮል አዘል ሶፍትዌር እንደ ቫይረሶች፣ ወርሞች እና ትሮጃኖች የኮምፒውተር ሲስተሞችን ለመበከልና መረጃን ለመስረቅ፣ ስራዎችን ለማስተጓጎልና ሌሎች ጉዳቶችን ለማድረስ ይጠቀሙበታል ማለት ነው። ሁለተኛ ፊሽንግ። አጥቂዎች ተጠቃሚዎችን እንደ የይለፍ ቃሎችና የክሬዲት ካርድ ቁጥሮች ያሉ ምስጢራዊ መረጃዎችን እንዲያሳዩቸው በማታለል የሚሞክሩበት የማህበራዊ ምህንድስና ሶሻል ኢንጂነሪንግ ጥቃት አይነት ነው። የሶሻል ኢንጂነሪንግ የጥቃት አይነት ነው ፊሽንግ። ራንሰምዌር የተጎጂዎችን ፋይሎች የሚያመሰጥርና ወደ መረጃው መዳረሻ ለመመለስ የራንሰም ክፍያን የሚጠይቅ የማልዌር አይነት ነው። ቀደም ልክ እንዳለው ራንሰምዌር ተጠቅሞ ሆስፒታሉን ሊሆን ይችላል፣ ፋብሪካውን ሊሆን ይችላል ኢንክሪፕት ካደረገ በኋላ መረጃቸውን ምን ይጠይቃል ማለት ነው? ራንሰም ክፍያ ይጠይቃል ማለት ነው። ያንን ክፍያ ከፈጸሙ በኋላ ድርጅቱ ሀከሮቹ ላይለቁላቸው ይችላሉ መረጃዎቻቸውን ማለት ነው። ከባድ የሆነ ኪሳራ ነው የሚደርስባቸው። ዲኒያል ኦፍ ሰርቪስ ወይም ደግሞ DOS or distributed denial of service የምንለው DDoS ጥቃቶች የኮምፒውተር ስርዓትን ወይም ኔትወርክን በትራፊክ በማጥለቅለቅ ለህጋዊ ተጠቃሚዎች ምንም አይነት ነገር እንዳይገኝ የማድረግ ስልት ነው። ልክ ቀደም እንዳልነው ኮመርስ ሳይት ውስጥ ይገቡና DDoS ጥቃቶችን ይፈጽማሉ ሀከሮቹ which means ከስተመሩ የሚፈልገውን ነገር ማግኘት አይችልም ማለት ነው። ያ ደግሞ ኢኮመርሱ ከከስተመር በኩል ተከሳሽነት እንዲመጣ ያደርግበታል ማለት ነው። እንደገና ደግሞ ከዛም አልፎ ኪሳራ ይደርስበታል ማለት ነው ኢኮመርስ ሳይቱ። ሲኪዌል ኢንጀክሽን በተበላሹ የድር ጣቢያ መተግበሪያዎች ውስጥ የኤስኪዌል ኮድን በመጠቀም ዳታቤዙን ለመበዝበዝ የሚሞክር የጥቃት አይነት ነው ኤስኪዌል ኢንጀክሽን ብለን የምንጠራው ማለት ነው። የመጨረሻው XSS ወይም ደግሞ ክሮስ ሳይት ስክሪፕቲንግ ብለን የምንጠራው ተንኮል አዘል ስክሪፕቶችን ወደ ድር ጣቢያዎች በማስገባት አጥቂዎች የተጠቃሚ መረጃን እንዲሰርቁ ወይም ደግሞ ተጠቃሚዎች ወደ ተንኮል አዘል ድር ጣቢያዎች እንዲዞሩ የሚያስችል የጥቃት አይነት ነው። ይህን ክሮስ ሳይት ስክሪፕቲንግ ወይም ደግሞ XSS ብለን እንጠራዋለን። የኢቲካል ሃኪንግ ሚና ወይንም ደግሞ ስነ ምግባራዊ ሰርጎ ገብነት ሚና ፔኔትሬሽን ቴስቲንግ ወይም ደግሞ የጥቃት ሙከራ በመባል እንደሚታወቅ or ደግሞ ዋይት ሃት ሃከር ተብሎ እንደሚታወቅ በመጀመሪያው በዚህ ኮርስ የመጀመሪያ ቪዲዮዎች ላይ ተመልክተናል። ስለ ፔኔትሬሽን ቴስቲንግ እና ስለ ኢቲካል ሃኪንግ ሙሉ በሙሉ እዛ ቪዲዮ ላይ ታገኛላችሁ። እሱን ካላያችሁት እባካችሁ ሄዳችሁ ተመልከቱት። ይህ ኢቲካል ሃኪንግ ወይም ደግሞ የጥቃት ሙከራ or ፔኔትሬሽን ቴስቲንግ በመባል የሚታወቀው በሳይበር ደህንነት ውስጥ ወሳኝ ሚናን ይጫወታል ማለት ነው። ኢቲካል ሃኪንግ በኮምፒውተር ሲስተሞችና ኔትወርኮች ውስጥ ያሉትን ተጋላጭነቶች በመለየት ልክ እንደ ክፉ ሰርጎ ገቦች or dark hat hackers የምንላቸው ማለት ነው ልክ እንደነሱ የሚጠቀሙባቸውን ተመሳሳይ ቴክኒኮች ይጠቀማሉ ማለት ነው። ሆኖም ኢቲካል ሃከርስ ወይም ደግሞ ስነ ምግባር ያላቸው ሰርጎ ገቦች ይህንን የሚያደርጉት ምንድነው? የባለቤትነት ፍቃድ ሲሰጣቸው እና ደህንነቱን ለማሻሻል ድርጅቱ ባስቀመጠላቸው ግብ መሰረት ነው ይህንን የሚያደርጉት። ዳርክ ሃት ሃከርስ or ክፉ ሰርጎ ገቦች ከመበዝበዛቸው በፊት ተጋላጭነቶችን በመለየት ኢቲካል ሃከሮች የድርጅቶቹን መረጃቸውን እና ስርዓታቸውን or ሲስተማቸውን እንዲጠብቁ ይረዳሉ ማለት ነው። ይህንን ኮርስ
እየገፋችሁ በሄዳችሁ ቁጥር ስለ ኢቲካል ሃኪንግ ኦር ስነ ምግባራዊ ሰርጎ ገቦች ደህንነትን ለመገምገም እና ለማሻሻል የሚጠቀሙባቸውን መሳሪያዎች ቱልስ ኤንድ ቴክኒክስ እየተማራችሁ ትሄዳላችሁ ማለት ነው። እንማማራለን ማለት ነው። ይህንን ኤክሰርሳይዝ በመውሰድ ሞክሩት። የቅርብ ጊዜ የመረጃ ጥሰት ላይ ምርምር አድርጉ። የመጀመሪያው የተግባራዊ ኦር ፕራክቲካል አክቲቪቲ ነው። ውሰዱና ሞክሩት። ምንድነው የምታደርጉት? ስለ አንድ የቅርብ ጊዜ የመረጃ ጥሰት ዜና ዘገባ ትፈልጋላችሁ ማለት ነው። የተጎዳው ድርጅት እና የተሰረቀው መረጃ አይነት ምንድነው? ያ ጥሰት ምን መዘዞችን አስከተሉበት የሚሉትን ትመለከታላችሁ እና ይህንን ጥሰት ለመከላከል ምን የደህንነት እርምጃዎች ሊወሰዱ ይችሉ እንደነበረ አብራችሁ ጥናት ለማድረግ ሞክሩ ማለት ነው። ተግባራዊ ልምምዶች ሞታፍ እንድንሆን ስለሚረዱን ማለት ነው። ሁለተኛው ሊሆኑ የሚችሉ የሳይበር ስጋቶችን ለዩ። የራስህን የመስመር ላይ እንቅስቃሴዎች አስብ፣ ወይም ደግሞ ኦንላይን አክቲቪቲን አስብ። ራሳችሁን የሚገጥሟችሁን አንዳንድ ሊሆኑ የሚችሉ የሳይበር ጥቃቶች ወይም ደግሞ ስጋቶች ምንድናቸው እና ራስህን እንዴት ከነዚህ ስጋቶች ለመጠበቅ ምን አይነት እርምጃዎችን መውሰድ እንደምትችል ለመለየትና ለማወቅ ሞክር። ሶስተኛ የድር ጣቢያ ደህንነትን ገምግም። የድር ጣቢያ ደህንነትን ለመገምገም የመስመር ላይ መሳሪያዎችን ተጠቀም። እንደ SSL or TLS ኢንክሪፕሽን እና ለጋራ የድር ጥቃቶች ተጋላጭነት እንዲሁም የግላዊነት ፖሊሲ ኦር ደግሞ ፕራይቬሲ ፖሊሲ ያሉ ነገራቶችን ለማጥናት ሞክር እና ለማረጋገጥ ሞክር እነሱ። አራተኛ የፊሽንግ ጥቃት በማስመሰል ለማሳየት ሞክር። ከህጋዊ ድርጅት የመጣ የሚመስል የሐሰት ኢሜል ለመፍጠር ሞክሩ። እዛ ኢሜሉን ለጓደኛው ወይም ለቤተሰብ አባላችሁ ፍቃዳቸውን ጠይቃችሁ ላኩላቸው እና ከዛ ይሄ ነገር ፊሽንግ ሙከራ እንደሆነ መለየት ይችሉ ይሆን ወይስ አይችሉም የሚለውን ነገር ለማየት ሞክሩ ማለት ነው። እነዚህን ኤክሰርሳይዝ ፕራክቲካል አክቲቪቲዎች ማድረግ እውቀታችሁን ይበልጥ ያጎለብተዋል ማለት ነው። እስቲ በእውነተኛ ዓለም ላይ ይህ ነገር እንዴት እንደተከሰተ እንመልከት። በ2017 የተከሰተው የኢኪፋክስ የመረጃ ጥሰት ወይም ደግሞ ኢኪፋክስ ዳታ ብሪች የሳይበር ደህንነት አስፈላጊነቱን ዋነኛ ምሳሌ ነው። ሰርጎ ገቦች በኢኪፋክስ ድር ጣቢያ ውስጥ ያለውን ተጋላጭነት ተጠቅመው ከ147 ሚሊዮን በላይ የሆኑ የሰዎችን የግል መረጃዎችን መስረቅ መቻል ችለው ነበር ማለት ነው። በ2017 አስቡት 147 ሚሊዮን የሚደርሱ የሰዎችን የግል መረጃ ነው መስረቅ የቻሉት ማለት ነው። ጥሰቱ ለኢኪፋክስ ደግሞ በቢሊየን የሚቆጠሩ ዶላሮችን በቅጣት እንዲሁም በህጋዊ ክፍዮች እና በሌሎች ወጪዎች እንዲከፍል አስደርጉታል ማለት ነው። የኩባንያው ስም በእጅጉ ተጎድቷል እና የአክሲዮናቸው ዋጋ እንዲቀንስ አድርጓል ይህ ጥቃት ማለት ነው። የኢኪፋክስ የመረጃ ጥሰት ጠንካራ የደህንነት እርምጃዎችን የመተግበርና ከቅርብ ጊዜ ስጋቶችና ተጋላጭነቶች ጋር ወቅታዊ የመሆን አስፈላጊነት አጉልቶ ያሳየናል ማለት ነው። በተጨማሪም የሳይበር ደህንነትን ችላ የማለት ጉዳይ እንደዚህ አይነቶችን ከባድ የሆነ መዘዞችን እንደሚያስከትል ማየት እንችላለን ማለት ነው። ይህ ብቻ አይደለም። ይህ በቅርብ ጊዜ የተከሰተ ነው፣ በ2017 ማለት ነው።
ሊንክድን ላይ የተፈጸሙ ጥቃቶች፣ ዳታ ብሪጆች አሉ። በሆስፒታሎች ላይ የሚጠቅሟችሁ ከሆኑ እነሱን ዲስከቨር ለማድረግ ሞክሩ ማለት ነው። ይህንን ቪዲዮአችንን ስናጠቃልል እንግዲህ በዚህ ትምህርት ውስጥ የሳይበር ደህንነት አስፈላጊነቱንና ችላ ማለቱን ምን ሊያስከትሉ እንደሚችልብን፣ ምን አይነት መዘዞችን ሊያደርስብን እንደሚችል ተመልክተናል፣ ተረድተናል ማለት ነው። ሚስጥራዊ መረጃዎችን የመጠበቅ የንግድ ቀጣይነትን ማረጋገጥና ወሳኝ ኢንፍራስትራክቸርስ ኦር ሴንሲቲቭ ኢንፍራስትራክቸሮችን ለመጠበቅ እና ሀገራዊ ደህንነቶችን ለማስጠበቅ የሳይበር አስፈላጊነትን በደንብ በግልጽ በምሳሌዎች ተወያይተናል ማለት ነው። በተጨማሪም እየተለዋወጠ ያለውን የስጋት ገጽታና የሳይበር ደህንነትን በማሻሻል ኢቲካል ሃከርስ ወይም ደግሞ ስነ ምግባራዊ ሰርጎ ገቦች ወይም ደግሞ ሰርጎ ገብነት ምን አይነት ሚና እንደሚጫወት ተመልክተናል ማለት ነው። በሚቀጥለው ትምህርት ውስጥ ወደ ኢቲካል ሃኪንግ እና የጥቃት ሙከራ እንገባለን። በኢቲካል ሃኪንግ ወይም ደግሞ በስነ ምግባር ሰርጎ ገቦች ደህንነትን ለመገምገምና ለማሻሻል የሚጠቀሙባቸውን ቴክኒክስ፣ ዘዴዎች፣ ቱልስ፣ መሳሪያዎች እንመለከታለን ማለት ነው። ይህ ደግሞ የዚህ ኮርስ ትኩረት የሆነው የካሊ ሊነክስ እንዴት በዘርፉ ጥቅም ላይ እንደሚውል ለመረዳት መሰረት ይሰጠናል ማለት ነው። በመጨረሻም የሳይበር ደህንነት ለምን ወሳኝ እንደሆነ አሁን በደንብ ተረድታችኋል ብዬ ተስፋ አደርጋለሁ። ይህ እውቀት ለእናንተም ሆነ በዙሪያችሁ ላለው ማህበረሰብ በጣም ጠቃሚ ነው። ይህ ቻናል አዲስ እንደመሆኑ የእናንተን ድጋፍ በእጅጉ እንሻለን። ስለ ሳይበር ደህንነት፣ የፕሮግራሚንግ ቋንቋዎችና ሌሎች የቴክኖሎጂ ትምህርቶችን መማር ከፈለጋችሁ እባካችሁ ቻናላችንን ሰብስክራይብ አድርጉ። በተጨማሪም ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ለብዙ ሰዎች እንዲደርስ ሼር እንድታደርጉልን እንዲሁም ለዩቲዩብ አልጎሪዝም ሪኮመንድ እንዲያደርግልን ማለት ነው ከታች በኮመንት ሴክሽን መልእክታችሁን እንድታስቀምጡልን በትህትና እንጠይቃለን። በሚቀጥለው ትምህርት ውስጥ የኢቲካል ሃኪንግ እና ፔኔትሬሽን ቴስቲንግ ስልቶችና መሳሪያዎችን በዝርዝር እንመለከታለን። እስከዚያው ድረስ ቪዲዮን ስለተመለከታችሁት አመሰግናለሁኝ። በሚቀጥለው እንገናኝ።